እንዴት ናችሁ? በቀደሙ ክፍል መሰረታዊ የባይናንስ አካውንት አከፋፈት አይተናል። ምናልባት እዛ ላይ ጥያቄ ያላችሁ ካላችሁ መጠየቅ ትችላላችሁ። በተለይም ከቬሪፊኬሽን ወይም ማንነት ከማረጋገጥ ጋር ተያይዞ ያስቸገራችሁ ሰዎች ካላችሁ ጥያቄ መጠየቅ ትችላላችሁ። በዛሬው ክፍል ቤዚክ የሆነውን ወይም መሰረታዊ የባይናንስ አጠቃቀም የማሳያችሁ ይሆናል ማለት ነው። የመጀመሪያው ስቴፕ ወደ ባይናንስ አፕሊኬሽን እንሄዳለን ማለት ነው። ባይናንስ አፕሊኬሽን ማለት ይሄ ነው። እንገባለን። ከዛ በኋላ የፓስወርዳችን ወይም ፒናችንን አስገብተን ወደ አፕሊኬሽኑ የምንገባ ይሆናል። ይሄ የገባሁት አፕሊኬሽን በእኔ አካውንት መሆኑን ቼክ ማድረግ እንችላለን። ይኸው እንደምታዩት አካውንቱ በእኔ የተከፈተ ነው። ምስሌም የኔ ነው። እኔ ባይናንስ ላይ የተረጋገጠ ወይም ቬሪፋይድ የሆነ አካውንት ነው ያለኝ። ልክ እንደ ማንኛውም ባንክ ምስላችንን ወይም አሻራችንን ምናምን እያንዳንዱን ነገር እንደምናስገባ ሁሉ እዚህኛው ላይም እንደዛው ተመሳሳይ ሂደት ነው ያለው ማለት ነው። በቀደም እንዳልኳችሁ ወይ ፓስፖርት ወይም ደግሞ ብሔራዊ ወይም ናሽናል መታወቂያ በማስገባት እቺን ባጅ ማግኘት ትችላላችሁ። አለበለዚያ ቬሪፋይድ አይላችሁም። ምን አለ ቬሪፋይድ ውስጥ የሚለውን እስቲ ለምሳሌ የምናይ ይሆናል። በመሰረታዊነት የቬሪፋይድ አካውንት ያለው ሰው ያለው ፕሪቪሌጅ እዚህ ጋር ያሳየናል። እኔ ለምሳሌ ሬጉላር አካውንት ነው ያለኝ። ሬጉላር የሆነ የቬሪፋይድ አካውንት ነው ያለኝ። ምን ምን ቤኔፊቶችን አገኛለሁ የሚለውን እዚህ ውስጥ ማየት እንችላለን ማለት ነው። በ24 ሰዓት ውስጥ እስከ በርካታ ዶላር ድረስ ማውጣት ይችላለሁ። እዚህ ጋር እንደምታዩት በ24 ሰዓት ውስጥ ይህን ያክል ዶላር ማንቀሳቀስ ወይም ማውጣት ይችላለሁ ማለት ነው። ሌሎችም ነገሮች አሉ ከዚህ በታች ማለት ነው። በዚህ መልኩ እንትን ማለት ትችላላችሁ። ሌላው በሌላ ክፍል ስለ ሴኩሪቲ ምናምን አሳያችኋለሁ። በምን አይነት መንገድ ባይናንስ አካውንታችንን ሆነ ሌሎች አካውንቶቻችንን በቱ ፋክተር ኦቴንቲኬሽን ሀክ እንዳይደረጉ ወይም በሌላ ሰዎች እንትን እንዳይደረጉ ማድረግ እንችላለን የሚለውን አይ ቲንክ ሌላ ቪዲዮ ሰርቻለሁ። እንዳስፈላጊነቱ መቀጠል ይቻላል። ወደ ዛሬው ክፍል ስንገባ መሰረታዊ የባይናንስ አጠቃቀም ምና ይሆናል። ምን ምን ነገሮች ባይናንስ ላይ ያሉ የሚለው እናያለን። እዚህ ጋር የምታዩት አካውንት ላይ ያለ የዳላር መጠን ነው። ጠቅላላ ዳላር ድምር ዳላር መጠን ማለት ነው። ይሄ ዳላር በተለያየ መልኩ ሊቀመጥ ይችላል። ለምሳሌ በቢትኮይን፣ በባይናንስ ኮይን፣ ቢኤንቢ፣ በኢቴሪየም በምናምን ባላችሁ ኮይን መልኩ ሊሆን ይችላል። ካልሆነ ደግሞ በዩኤስዲቲ ወይም በዲጂታል የሆነው የዶላር ተመጣጣኝ ገንዘብ ማለት ነው። ዩኤስዲቲ ማለት በዛ መልኩ ሊሆን ይችላል። እነሱን ቀያይሮት ደምሮ መጨረሻ ላይ ጠቅላላ ያላችሁ ዶላር ይሄ ነው ብሎ ኮንቨርት አድርጎ የሚያስቀምጥበት ነው ማለት ነው። ሌላኛው ወይም እሱ የምናገኝበት ፖይንት ሆም ይባላል። እሺን ስነካ ይሄን እናገኛለን። ሌላው ማርኬት ነው። ማርኬት ማለት እዚህ ጋር እንደ ሾርት ከት የምናገኘው ይሄ ማርኬት ገበያ ማለት ነው። ማርኬት ልክ እንደዛው ማርኬት ላይ ለምሳሌ ዶላር፣ ቢትኮይን ስንት ነው ዛሬ የሚለውን የምናገኝበት ነው። ማርኬትን ስነካ ለምሳሌ ይኸውና ማርኬታችን ውስጥ በጣም በርካታ ኮይኖች ናቸው ያሉት ዓለም ላይ አሁን ላይ ሊስት የተደረጉ ኮይኖች አሉ። ኢቴሪየም፣ ቢቲሲ፣ ቢትኮይን ማለት ነው፣ ሶላና፣ ፔፔ እያለ በጣም በርካታ ኮይኖች አሉ። እነሱ በየሰዓቱ ስለሚቀያየሩ ምን ያክል ደረሰ፣ ምን ያክል ጨመረ። ለምሳሌ ቢትኮይንን ብናይ አያችሁ እዚህ ጋር አሁን ያለበት መጠን $109,000 አካባቢ ነው። በጣም በቅርብ ቀን ውስጥ ኦልሞስት አንድ ወር አካባቢ 74,000 አካባቢ ወርዶ ነበር። ትዝ ካላችሁ ከትራምፕ ጋር ተያይዘው ማለት ነው። የትራምፕ የትሬድ ፖሊሲ ጋር ተያይዘው ወርዶ ነበር ማለት ነው። አሁን ግን
ትራምፕም የትሬድ ፖሊሲውን እያሻሻለ ስለሆነ በጣም በከፍተኛ ሁኔታ ጨምሮ እንደውም ኦል ታይም ሃይ ወይም የምንጊዜውም ከፍተኛ የሆነ የዶላር መጠን ላይ የደረሰ መሆኑን የምናስታውሰው ነው። ሶ ዛሬ ምን ያክል ጨመረ? በ24 ሰዓት ውስጥ የጨመረው ቢሲንዲስ 24 ሃወር ቼንጁ ይሄን ያክል ብቻ ነው የጨመረው ማለት ነው። ዲቴል ማየት የፈለገ ሰው እሷን ክሊክ ያደርጋል። ሶ አያችሁ፣ በዚህ መልኩ በየሰዓቱ ለምሳሌ ይሄ የአንድ ሰዓት ቻርት ነው። በአንድ ሰዓት ውስጥ ያለው ለውጥ ማለት ነው። ወርዶ ነበር ወደ 107 አካባቢ ወርዶ ወጣ፣ እንደዛ እያለ ሄደዋል ማለት በ15 ደቂቃ ያለውን ለውጥ በዚች ጋር ባለችው እቺን የቀያየራችሁ የባይናንስ የቢትኮይንን ለውጥ ማየት ትችላላችሁ ማለት ነው። ይህን ነገር እንደዚህ ዙም ጫን እያደረጋችሁ ምናምን ማየት ትችላላችሁ በተለያየ መልኩ ማለት ነው። ሶ ማርኬት ውስጥ ይህን እናገኛለን ማለት ነው። ሶ ፋቨራይት የምንለው ፋቨራይት ያደረግነውን ላይክ ያደረግነውን በጣም መከታተል የምንፈልገውን ፋቨራይት አድርገን የምናይበት ነው። ሌሎችም ነገሮች አሉ ማርኬት ውስጥ ይሄን። ሌላው ትሬድ ይባላል። ይሄ ዋነኛው ነው። ትሬድ ኢዝ ቤዚክ ዋን። ሶ ትሬድ ውስጥ ምን አለ የሚለውን እናያለን። ትሬድ ውስጥ የመጀመሪያውና ዋናው ኮንቨርት ነው። ኮንቨርት ማለት በዶላር እና በተለያዩ ኮይኖች መካከል መቀየር ብንፈልግ፣ ለምሳሌ እኛ ያለን ቢትኮይን ከሆነ ወደ ዶላር መቀየር፣ ወደ ገንዘብ ወደ ብር ለመቀየር ከፈለግን ቀድመን ዳላር ቀይረን ዳላሩን ነው የምንሸጠው። ሶ ምንድነው የምናደርገው? እዚህ ጋር ዩኤስዲቲ አለ። ሶ ፍሮም የሚለውን ለምሳሌ ቢቲሲ ከሆነ ያለን ሰርች ውስጥ ዩ ጀስት ታይፕ ቢቲሲ እቹት ቢትኮይንን ወደ ምንድን ነው የምትቀይሩት የሚለውን እዚህ ጋር ደግሞ ወደ ዩኤስዲቲ ወይም ዳላር ይሆናል ማለት ነው። ሰው መጠኑን እዚህ ጋር ያላችሁን ታስገባላችሁ። አንድ ከሆነ ለምሳሌ አንዱን አያችሁ፣ አንዱ ዳላር በኮንቨርት ወይም ባይናንስ ፕሮቫይድ በሚያደርገው የኮንቨርት ቱል አሁን ላይ ካረንትሊ ይቀያየራል። ይሄ ገንዘብ በነገራችን ላይ 108,210 ዳላር አካባቢ ነው። ሶ ይሄን በቃ ፕሪቪው ኮንቨርት ትላላችሁ። ፕሪቪው ትሉና እዚች ጋር እኔ ስለሌለኝ ነው፣ ቢኖረኝ ኮንቨርት የምትል ትመጣለች ማለት ነው። ኦኬ ጋቺት ይሄን ይመስላል። ሌላ ስፓት ነው። ስፓት ማርኬት። ስፖት ማርኬት ማለት ስፖትም ልክ እንደዛው ተመጣጣኝ እንትን ነው፣ እንደ ኮንቨርት አይነት ሆኖም ስፖት ላይ ግን በሰዓቱ ለምሳሌ ይሄ ኮንቨርት ላይ ባይናንስ የራሱን ኮሚሽን ቆርጦ ምናምን ዝቅ አድርጎ ነው የሚሰጠው። ለምሳሌ እዚህ ጋር ካያችሁ 108,210 ዳላር ነው የሚለው። ቢቲሲ ግን ስንት ነው? 108,784 ነው አሁን ላይ። ሶ በስፖት ከሄድን ምን እናደርጋለን? ለምሳሌ እኛ የምንገዛው ዩኤስዲቲ ቢቲሲ ዩኤስዲቲ ከሆነ ቢቲሲ ፋቨራይት ስቴደን ይኸው ቢቲሲ ዩኤስዲቲ አያችሁ፣ ይኸው 108,000 በዚች። ከዛ ሊሚት አድርገን ሁለት አይነት የስፓት ማርኬት አለ። አንደኛው ሊሚት ነው፣ ሁለተኛው በማርኬት ነው። ሊሚት ከኮንቨርት ትንሽ ከፍ ያለ ነው። ሶ እዚች ጋር ሊሚት ከፍ ያለ ሳይሆን ሊሚት አድርገን ራሳችን ለምሳሌ ማርኬቱ 109,000 ሲደርስ ቀይርልን፣ ሶሪ ፎር ማይ ሚስቴክ 109,000 ሲደርስ ቀይርልኝ አንድ ቢቲሲውን ብለን ባይ የምንልበት ነው። ስፖት ውስጥ ይቀመጣል ማለት ነው። ሌላኛው ሴል ነው። ባይና ሴል ነው። ሶ ሴል ያለንን ቢትኮይን ምንሸጥ ከሆነ ኦር ያለንን ሌሎች ኮይኖች ምንሸጥ ከሆነ ሴል እንዳለን፣ መግዛት ከፈለግን ደግሞ ወይ ቢቲሲ መግዛት ከፈለግን በዶላር ካለን ምንገዛበት ነው ማለት ነው። ባይና ሴል ይሄ ነው። ሶ ስፖት ላይ መቀመጡ ምንድን ነው? ያው አብሮ ነው እንግዲህ የሚጨምረው የሚቀንሰው ከማርኬቱ ጋር። ስፖት ውስጥ ለምሳሌ ቢትኮይን ስፖት ላይ ገዝተን ካስቀመጥን አብሮ ከጨመረ ማርኬቱ ከጨመረ ይጨምራል፣ ከቀነሰ ይቀንሳል። እንግዲህ እንደዛ ነው ማለት ነው። ኦኬ ኮንቨርት እና የስፖት ዲፍረንስ በዋነኝነት ይሄ ነው። በማርኬት አደረግን ማለት ደግሞ በማርኬት በገበያው ነው የምትገበያየው። ጀስት በዛች ሰከንድ እናንተ ኦርደር ባረግበት ሰከንድ ውስጥ ባለው ዋጋ ነው
የሚሸጠው ወይም የሚገዛው ማለት ነው። ሌሎችም አሉ ማሪጅን እና ማሪጅን እና ሌሎችም የመገበያያ እንትኖች አሉ። የተለመዱት ግን እነዚህ ናቸው። ማሪጅን ምናምን እነዚህ ፊውቸር ሴል ምናምን ትሬዲንግ ውስጥ ለገቡ ሰዎች እንትና የሚደረጉ ናቸው። ጀስት ዴይ ኒድ ኤክስፒሪየንስ ኤንድ ዴይ አር ሪስኪ እሱም አይመከርም። ካስፈለገ በሌላ ታይም ቪዲዮ የምሰራ ይሆናል በሰፊው ማለት ነው። ሌላው ለምሳሌ እኛ ዳላር አለን እንበል ወይም ደግሞ አካውንታችን ውስጥ ብር አለ እንበል። ብር በኖርማል አካውንታችን በሀገር ውስጥ ባሉ ባንኮች እንዴት አድርገን ዶላር እንገዛለን ወይም ደግሞ ያለንን ዶላር እንዴት አድርገን እንሸጣለን የሚለውን ምንሰራው እዚች ውስጥ በመግባት ነው። ትሬድ ውስጥ ትገባላችሁ። ትሬድ ውስጥ ከገባችሁ በኋላ ትሬድ ከገባችሁ በኋላ ቀጥታ እዚች ፒቱፒ የምትላለች እሷ ውስጥ ትሄዳላችሁ። ቪሲንዲስ የመጀመሪያው እዚህ ጋር ኢቲቢን የኢትዮጵያን ብር መምረጥ ነው። ስለዚህ ምንገዛ ከሆነ ማለት ምንድን ነው የምናደርገው? ባይናንስ ላይ ከሆነ ነጋዴ ዶላር የሚነግድ ነጋዴ ይኖራል። ከሱ ማርኬቱን አይተን ያቀረበውን ዋጋ አይተን ስንገዛ እንግዲህ ዝቅተኛውን ነው አይደል የምንገዛው ስንገዛ ማለት ነው። ዶላር ስንገዛ ማርኬቱን አይተን ከዛ በኋላ ሰውየው በምን አይነት ባንክ ይጠቀማል፣ ቴሌብር ይጠቀማል ወይ የተለያዩ ዳሽን ባንክ፣ ንግድ ባንክ እኛ ያለንን አካውንት የምንገዛበትን ተመርኩዘን ኦርደር የምናደርግበት ወይም የምናዝበት ነው ማለት ነው። ለምሳሌ እዚህ ጋር ያለውን ሰውዬ ባይ ኮይን ትሬድ ይባላል። ኦንላይን ነው። ኦንላይን መሆኑን እዚች ጋር የሆነች አረንጓዴ ምልክት አለች። እዚች ጋር አይታችኋል። እዚች ጋር ኦንላይን መሆኑ ጥሩነቱ ምንድነው? ግብይቱ በጣም ፈጣን እንዲሆን ያደርገዋል ማለት ነው። አብዛኞቹ ኦንላይን ናቸው አይታችሁ ከሆነ። በቃ እነዚህ ሰዎች ስራቸው መነገር ነው፣ ዶላር መነገር ነው ማለት ነው በዋነኝነት። ከዛስ ሌላ የምታዩት ነገር ምንድነው? አንደኛ ምን ያክል የተሳኩ ግብይቶችን አካሂዷል። ይሄ ሰውዬ በባይናንስ መሰረት 100% የተሳካ ግብይት አካሂዷል። ይሄ በጣም ታማኝ ነጋዴ ነው ማለት ነው። በእርግጥ አለመታመን አይቻልም። ያው ባይናንስ ከፍተኛ የሆነ የሴኪሪቲ እንትን ነው ያለው። ሲስተሙ በራሱ ገንዘቡን ይለቅላቸዋል። ግን አንዳንዴ በሰዎች እንደዚህ ዲስላይክ ምናምን ከቀረበ እዚህ ጋር አንዳንዴ ያልተሳኩ ግብይቶች ምናምን ካሉ ሰውየው ያላሳካቸው ግብይቶች ምናምን በተለያየ መንገድ የቀሩ ግብይቶች ካሉ ፐርሰንቱ እየቀነሰ ይሄዳል ማለት ነው። በእርግጥ ፐርሰንቱ ቀነሰ ማለት እነዚህ ሰዎች አጭበርባሪ ናቸው ማለት አይደለም። ባይናንስ የራሱ የሆነ ሴኪሪቲ ሜጀርመንት አለው። ሰው ግን ከፍ ያለ ፐርሰንት ያላቸው ከ90% በላይ ያላቸው ሰዎች ጋር ብትገበያዩ ይመከራል። ስለዚህ ዋና ነገሮችን አሳያችኋለሁ እዚህ ጋር። ለምሳሌ ከኮይን ትሬድ ለመግዛት ብትፈልጉ ማየት ያለባቸው አንደኛ ስኬታማ ግብይት 100%። ሁለተኛ ይሄ ሰውዬ ከስንት ብር እስከ ስንት ብር ድረስ ነው ያለው? ከፍተኛ ያለው አቬይላብል ዳላር $128 ብቻ ነው ያለው ይሄ ሰውዬ። ስለዚህ እናንተ መግዛት የምትችሉት ማክሲመም አማውንት $128 ብቻ ነው ከዚህ ሰው ማለት ነው። ወይም ከላይ ስንት ብር አለ? ከ10,000 እስከ 20,000። ዝቅተኛ 20,000 ነው መሸጥ የሚፈልገው። ከ10,000 በታች ብር ብትገቡ እንግዛ ብትሉ ለምሳሌ ከ10,000 ብር በ5,000 ብር ስንት ዶላር ይገዛል? በዚህ ሰውዬ መሰረት እዚህ መስራት ይቻላል አይደለ? ሶሪ አንዴ ይቅርታ። ለምሳሌ በ5,000 ሲካፈል ስንት ነው ዶላር? 157.8 $31 እንግዛ ብትሉ ለምሳሌ እዚህ ውስጥ ገባውና ባይ ብዬ $31 በዩኤስዲቲ $31 ገዛ ብል አያችሁ እዚህ ጋር ይከለክለኛል ማለት ነው። አይቻልም። ምክንያቱም ሰውየው በቃ ትእዛዝ ሰጥቷል። እኔ ሚኒመም መሸጥ የምፈልገው የ10,000 ብር ነው። ማክሲመም ደግሞ ያለው አካውንቴ ውስጥ 20,254 ብር ነው። በዚህ መልኩ ታያላችሁ ማለት ነው። አይሆፕ እዚህ ጋር ያለው ነገር ገብቷችኋል። ሌላኛው ነገር በምንድን ነው የሚሸጠው? ቴሌብር ብቻ ነው የሚጠቀመው የሰውዬ። ስለዚህ በቴሌብር ብቻ ነው መሸጥ የምትችሉት ማለት ነው። ስለዚህ ሌላው በ15 ደቂቃ ውስጥ ግብይቱን መፈጸም አለባቸው። ምንድን ነው ይሄ? አንደኛ እናንተ ገንዘቡን በ15 ደቂቃ ማታስገቡ ከሆነ ግብይቱ ፌል ያደርጋል።
ለእናንተ ጥሩ አይደለም፣ ሪፖርት ይደረግባችኋል። ስለዚህ መግዛታችሁን እርግጠኛ ሳትሆኑ ባይ ማለት የለባችሁም። ባይናንስ ኢዝ ቬሪ ስትሪክት። ይህን ይመስላል። የሌላ ሰው ለምሳሌ ከቴሌብር ውጭ የሚጠቀም ወጣበን አብዛኛው ቴሌብር ነው ያለው። አብሲኒያ ከአንድ በላይ የሚጠቀሙት ፈልጌ ነው። ለምሳሌ ንግድ ባንክ የሚጠቀመው ይሄን ሰውዬ እዚህን ይህ ሰውዬ በንግድ ባንክም በቴሌብርም በሲቢኢ ብርም መላላክ ትችላላችሁ። ግብይት በ15 ደቂቃ ማለቅ አለበት። እስከ $79 ብቻ ነው ያለው አካውንት ውስጥ። ሚኒመም 2000 ብር በዛ መልክ ታካሂዳላችሁ። ሌላው ላስጠነቅቃችሁ የምፈልገው ግብይት ስታካሂዱ ባይናንስ የከፈታችሁበት አካውንት ስምና ባንክ አካውንታችሁ ስም ተመሳሳይ ቢሆን ይመረጣል። በኋላ ላይ ኮምፕሌኖች ቢነሱ ባይናንስ ሚዳኛው በዛ መሰረት ስለሆነ ማለት ነው። ይህን ይመስላል። እናንተም መሸጥ ትችላላችሁ። ለምሳሌ አካውንታችሁ ውስጥ ዳላር ካለ ዳላሩን ሴል ምትለዋን እዚህ ካያችሁ ሴል ምትለዋን አምጥታችሁ ገዢዎች እዚህ ያሉ አያችሁ ቁጭ ያሉ ገዢዎች፣ ለነዚህ ገዢዎች ሴልን ተጭናችሁ እዚህ ጋር ባንካቸውን እዩ። በእነዚህ ባንኮች ብቻ ነው ብር ምልክልህ እያሉ ነው። ሲቢኢ፣ አዋሽ ምናምን አያችሁ በቃ። ስለዚህ ሴል ምትለዋን ትጫናላችሁ። ልትሸጡ የምትፈልጉትን ገንዘብ ያክል ታስገባላችሁ። እዚህ ጋር ሁለት ኦፕሽኖች አሉ። አንደኛ በምታስገቡት ገንዘብ በብር ይሁን በዶላር ትመርጣላችሁ። ለምሳሌ እኔም መሸጥ የሚፈልገው 5000 ቢሆን ኢንሰፊሽንት ባላንስ ገንዘብ ስለሌለኝ ነው። እኔ አካውንቴ ውስጥ ገንዘብ ስለሌለ ነው። ለምሳሌ 100 ብር አይ ቲንክ 100 ብር ይሸጥልኛል። ኦ ማይ ጋድ ባላንሴ በጣም ትንሽ ነው። ይሄ ሰውዬ አይ ቲንክ 50,000 ነው ሚኒመም የሚገዛው። አያችሁ ይሄ ሰውዬ የሚገዛው ሚኒመም 50,000 ነው። ከ50,000 ብር በታች አይገዛችሁም። እናንተ ትንሽ የሚገዙ ሰዎችን ፈልጋችሁ መሸጥ ትችላላችሁ። ለምሳሌ 10,000 ብር ይገዛል። ይሄ ሚኒመም በጣም ትልልቅ ብር ነው የሚገዙት። የሚገርመው ከ5,000 ብር ጀምሮ የሚገዛል እዚህ ጋር። በቃ ይሄ ነው ማለት ነው። ፒቱፒ ወይም የጓደኛ ለጓደኛ የሚደረግ ግብይት ይህን ይመስላል። በቀጣይ ክፍል እንዴት አድርጋችሁ ኦርደራችሁን ቼክ ታደርጋላችሁ፣ እንዴት አድርጋችሁ ማስታወቂያ እናንተ ልክ እንደነዚህ ባይና ሴል ላይ ታወጣላችሁ የሚለውን አሳያችኋለሁ። እነዚህንም ቻት ፕሮፋይል ምናምን ማሳያችሁ ይሆናል። ቴንክ ዩ